ለየት ያለ አዲስ ነገር ለቤት ገዢዎች በሙሉ ይዞ እንደመጣ ሰምተን የመጣ ነው። ዋናው ነገር ዋጋ ነው። ዋጋችን እኛ ለውስን ቤቶች ብቻ በልዩ ቅናሽ ነው የምናወጣው። ባንክ አማራጭ አለን። እዚህ አካባቢ ሲገዛ ምንድነው የሚያገኘው ጥቅም? አንደኛ ለአከራዩ ቤት በዶላር የሚከራይ ቦታ ነው። ደህንነቱ የተጠበቀ ነው። ከ16 በላይ ኤምባሲዎች አሉት። ለኢንቨስትመንት በጣም ምቹና ተመራጭ የሚባል ሎኬሽን ነው። ሁለተኛው ደግሞ ልኖርበት የሚል ደግሞ የተለያዩ መሰረተ ልማቶች በአካባቢው ስለሚገኙ በጣም አሪፍ የሆነ ቦታ ነው። ከአንድ ቤት ላይ ከ2 እስከ 3 ሚሊዮን ብር ያተርፋሉ ማለት ነው። 5.2 ሚሊዮን ብር አጠቃላይ ክፍያ ጀምሮ ነው ያለን። ዛሬን ሳይሆን ነገን ሲያስቡ ከአፍሪካ ህብረት ፊት ለፊት መሆኑ፣ ከ16 በላይ ኤምባሲዎች በአካባቢው ላይ መኖራቸው፣ ለተለያዩ የመንገድ አማራጮች፣ ለሳር ቤት፣ ለቄራ፣ ለሜክሲኮ በጣም ሴንተር መሆኑ፣ የተለያዩ የእምነት ተቋማቶች፣ ትምህርት ቤቶች መገኘቱ ለመኖሪያም ለኢንቨስትመንትም በጣም ምቹና ተመራጭ ያደርገዋል። በካሬ 70 ሺህ ብር ነው። እስከ 25% የሚደርስ ቅናሽ አለው ማለት ነው። ከ20 ካሬ ጀምሮ የንግድ ሱቆች አሉን። ተመልካቾቻችን እንደምን አላችሁ? እኛ በጣም ሰላም ነን። ደግሞ ለቤት ፈላጊዎች በሙሉ እንዲሁም ሱቅ ለምትፈልጉ ሰዎች በአይነቱ ለየት ያለ ፕሮግራም ይዘንላችሁ መተናል። ይህም ፕሮግራም እንግዲህ ትልቅ የሆነ ዲስካውንት እንዳለው ሰምተን ነው ወደዚህ የመጣ ነው። ያለነው ሰመር ሪል ስቴት ነው። እንግዲህ በሰመር ሪል ስቴት ምን አይነት የቤት አማራጮች አሉ፣ ካሬያቸው ስንት ነው፣ ዋጋቸው ስንት ነው፣ ያከፋፈል ሁኔታቸው እንዴት ነው የሚለውን ሰፋ ያለ ቆይታ ይዘንላችሁ መተናል። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ ይጋብዝኩኝ። ፕሮግራሙን በመምራት ደግሞ አብሬያችሁ የምቆየው እኔ ሊና አብርሃም ነኝ። በካሜራማን ኦላለን። ወደ ጋሚ እንኳን ደህና መጣሽ። በጣም አድርጌ አመሰግናለሁ። እንግዲህ ወደ እናንተኛ ስንመጣ ዛሬ ለየት ያለ ነገር እንዳለ ሰምተን የመጣ ነው። ወደ ዋናው ጉዳያችን ከመሄዳችን በፊት ደግሞ በመጀመሪያ ራስሽን አስተዋውቂልኝ፣ ከዛ በኋላ ደግሞ የት ነው የተገኘ ነው የሚለውንም አንሽልኝ። መልካም። እኔ ሰናይት እባላለሁ። በሰመር ሪል ስቴት ውስጥ የሽያጭ ባለሙያና አማካሪ ነኝ። አሁን የምትገኙበት ቦታ ሰመር ሪል ስቴት ይባላል። ከ30 ዓመት በላይ በውጭ ሀገር በሞርጌጅ እና ትራንስፖርቴሽን ላይ ሲሰራ የቆየ ካምፓኒ ነው። ባለቤቱ አቶ ሳሙኤል ይባላል። በውጭ ሀገር ያሉ ብዙዎቹ ያውቁታል። ዲያስፖራው ማህበረሰብ በደንብ ያውቀዋል። ስለዚህ አገራችን ውስጥ ደግሞ ገብቶ የሪል ስቴት ሴክተሩን ተቀላቅሎ እየሰራ ይገኛል ማለት ነው። በጣም ደስ ይላል። እዚህ ሪል ስቴት ዘርፍ ላይ ምን ያህል ጊዜ ቆይታችኋል? እስከዛሬ ምን አይነት ስራዎችን ሰርታችኋል? ሰርታችሁ ያስረከባችሁስ ቤቶች አሉ ወይ? በሴክተሩ ላይ ለ5 ዓመት ቆይተናል። ሴቶች አደባባይ ላይ ያስረከብነው አፓርትመንት ላይ በጣም ቅንጡና ሌክዠሪ ነበረ። ብዙ ደንበኞቻችን ሌላም ፕሮጀክት ይፈልጉ ነበረ፣ ለፋሚሊያቸውም ለራሳቸውም ለመድገም። እንዲሁም ደግሞ ሴክተሩ ላይ ደግሞ ማርኬቱን አጥንቶ በተሻለ ሁኔታ ነው የመጣው ድርጅታችን። በመቀጠልም ደግሞ እንግሊዝ ኤምባሲ ጋር እንዲሁ ሌክዠሪ የሆነ አፓርትመንት ግራውንድ ፕላስ 25 አፓርትመንት 3 ወር ባልሞላ ጊዜ ውስጥ ነበረ ሽያጭ ያጠናቀቅ ነው። ያም ደግሞ እንግዲህ እኛም ወደ እናንተ ስንመጣ ሰመር ሪል ስቴት በዚህ ወቅት ላይ ለየት ያለ አዲስ ነገር ለቤት ገዢዎች በሙሉ ይዞ እንደመጣ ሰምተን የመጣ ነው እና እሱን አዲስ ነገር እስቲ በደንብ ንገሪ። መልካም። እንግዲህ ሰመር ሪል ስቴት 3ኛ ፕሮጀክቶችን በአፍሪካ ህብረት ፊት ለፊት ቡልጋሪያ ጋር በተመሳሳይ ሌክዠሪ የሆነ አፓርትመንት ይዘን መጠናል። ከሎኬሽን አንጻር በጣም ቆንጆ የሚባል ፕራይም ሎኬሽን ነው። ለኢንቨስትመንትም ለመኖሪያም ደግሞ በጣም ምቹና ተመራጭ የሚባል ሎኬሽን ነው። ያው ሰመር እንግዲህ ሎኬሽን በመምረጥ አንደኛ ነው። ከዚህ በፊት የሚያስረከብናቸው ሳይቶች ለምሳሌ ካሳንቺስ ላይ ሴቶች አደባባይ ያለው፣ እንዲሁም ደግሞ እንግሊዝ ኤምባሲ ዲፕሎማቲክ የሆነ ኤሪያ ነው። ለተለያዩ የመንገድ አማራጮች በጣም ቅርብ ነው። እንዲሁም ደግሞ በአካባቢው ላይ ኤምባሲዎች ይገኛሉ። ደህንነቱ የተጠበቁ ሰፈሮችን በመምረጥ ነው የሚታወቀው። እሱን ቡልጋሪያ ጋር ያለው ለሳር ቤት፣ ለቄራ እንዲሁም ደግሞ ለሜክሲኮ በጣም ሴንተር የሆነ ቦታና አካባቢው ላይ ደግሞ በጣም ብዙ ዲፕሎማቲክ የሆኑ ቢሮዎች ያሉበት አካባቢ ነው። 3ኛ ፕሮጀክታችን እዚሁ ቡልጋሪያ ትራፊክ ላይቱ አካባቢ ነው የሚገኘው ማለት ነው። በጣም ደስ ይላል። እስቲ አሁን የጀመራችሁት ፕሮጀክት ከዚህ ቀደም ከሰራችሁት ፕሮጀክት ምን ለየት ያለ ነገር ይዞ መጥቷል? ከበፊቱ ተምራችሁ እዚህኛው ላይ አድ ያደረጋችሁት ምን አዳዲስ ነገር ሳለ? ያው አዲስ ነገሮች አሉ። ከመጀመሪያው ፕሮጀክት ደግሞ ሞር አፕዴት የሆነበት ከፋሲሊቲዎቹ ስንጀምር የልጆች ማቆያ አለው አፓርትመንቱ። እዛው ጋር የሚኖር አፓርትመንት ነዋሪ ልጆቹን ሌላ ቦታ ሄዶ ከሚያቆይ እዛው አፓርትመንት ውስጥ የልጆች ማቆያ አመቻችተናል። እንዲሁም ደግሞ ጅም እና ስፓ አለው፣ ስታንድ ባይ ጀነሬተር አለው፣ የከርሰ ምድር ውሃ አለው። ለ2 አባወራ 1 ሊፍት ነው ያለው። ኦልሞስት ወደ 3 ሊፍቶች አሉን። በተጨማሪም ደግሞ የቃ ሊፍት አለው። እነዚህን ፋሲሊቲዎች ያሟላ ነው። ግራውንድ ፕላስ 24 ነው ወደ ላይ። በፍሎር ደግሞ 5 አባወራ ብቻ ነው ያለው። የተለያየ ዊንግ ነው ያለው። ሌላው ሱቅ
ጨምረን የመጣ ነው በዚህ ፕሮጀክት። ከመጀመሪያው ለየት የሚያደርገን ይሄኛው ሚክስድ ዩዝ አፓርትመንት ነው። ሱቅም አፓርትመንትም አለው ማለት ነው። ሶ ከግራውንድ እስከ 3ኛ ድረስ ሱቆች ናቸው ያሉ። 4ኛ ላይ ደግሞ ቢሮ አለን። 5ኛ ላይ ቅድም እንደነገርኩሽ የልጆች ማቆያ አለው። ጂም እና ስፓ አለው። ግሪን ኤሪያዎች አሉ። ላይክ መሬት ላይ ግራውንድ ላይ እንደሚኖሩ አይነት ፊሊንግ እንዲሰማው 5ኛ ላይ ያለው ግሪን ኤሪያዎች እና የልጆች ማቆያ፣ ጂም እና ስፓ እነዚህን ያካተተና ወደ 5 ሜትር ሴሊንግ ሃይት ያለው ነው 5ኛ ፍሎር ላይ ያለው ማለት ነው። ይሄን ይመስላል። ስለዚህ ሱቅ ይዘን መምጣታችን ለየት ያደርገዋል ከዚህ በፊት ከነበረው ፕሮጀክት። በጣም ደስ ይላል። ያው መቼም ሰው መጀመሪያ ቤት ሲገዛ በዋነኝነት ከሚያሳስቡት ነገሮች መካከል ቤት ውስጥ እየኖረ ሌሎች ደግሞ ፍላጎቶቹን የሚያሟላበት ነገር ይፈልጋል። እስቲ ዙሪያው አካባቢ ምን ነገሮች አሉ? አሁን የመረጣችሁት ሎኬሽን ላይ ከሎኬሽን አንጻር ከሎኬሽን አንጻር ለተለያዩ የመንገድ አማራጮች በጣም ሴንተር ነው። ለስራ ቦታችንም ለተለያዩ መሰረታዊ ፍላጎታችንም እንደ ትምህርት ቤት እንዲሁም ደግሞ የእምነት ተቋማት በአፍሪካ ትልቁ የሚገነባው አሁን መስጊድ እዚሁ እኛ ሳይት አካባቢ ነው የሚገኘው። ትምህርት ቤቶች አሉ። እንዲሁም ደግሞ የተለያዩ ኤምባሲዎች ይገኙበታል። በዋነኝነት ደግሞ አፍሪካ ህብረት ፊት ለፊት ነው ሳይታችን ጋር ሆነሽ ፊት ለፊት የአፍሪካ ህብረት ነው የሚታየው። ያ ምንድነው ዲፕሎማቲክ የሆኑ ኤሪያዎች ናቸው። ለኢንቨስትመንትም ለመኖሪያ ምቹ ነው። በብር ገዝተው ላይ በዶላር የሚያከራዩት አካባቢ ነው። ከረንትሊ ባለው ስታተስ እንኳን 1 ቤድሩም ፈርኒሽድ ነው በ95,000 ነው እየተከራየ ያለው ማለት ነው አሁን ባለው ዋጋ። አፍተር 2 ይርስ ደግሞ ሳይታችን ሲረከብ የሚኖረው ባሉ ከዚህ በጥፍ ነው የሚሆነው ማለት ነው። እኔ ገዢ ሆኜ ወደ እናንተ ሳይት በመጣ የእናንተን ሳይት ከሌሎቹ ሳይቶች ምንድነው ለየት የሚያደርገው? የእናንተን ቤት እንድገዛ የሚያደርገኝን እስቲ ጥሩ የምትያቸውን ኳሊቲዎች ንገሪ። ምክንያቱም አሁን ላይ ከተማችን ላይ በጣም ብዙ ሪል ስቴቶች አሉ፣ ብዙ የቤትና የሱቅ አማራጭ አለ። እናንተ ጋር የምመጣበትን ልዩ ምክንያት ንገሪ። መልካም። እኛ ጋር በጣም ብዙ ለየት የሚያደርገን ነገር አለ። አሁን ላይ ያው ሴክተሩ ላይ በጣም ብዙዎቹ ገብተዋል። በጣም ብዙ ሪል ስቴት አለ። ደንበኞቻችን የትረስት ኢሹ ጉዳይ ነው ያለበት። አብዛኛው ኢንቨስት ማድረግ እየፈለገ ይፈራል እና እኛ ጋር ስትመጪ ምን መሰለሽ፣ አንደኛ በአጭር ጊዜ ውስጥ ገብተን ወደ ሴክተሩ ሰርተን ያስረከብነው ሳይት እሱ ትልቅ ማስረጃ ነው። ሁለተኛው ደግሞ ከዋጋ አንጻር በጣም ተመጣጣኝ በሆነ ዋጋ ነው እየሸጥን ያለ ነው። አሁን የእንግሊዝ ኤምባሲ ፕሮጀክት ላይ ተመጣጣኝ በሆነ ዋጋ ነው ኦልሞስት 67% ሽጠን የጨረስ ነው ማለት ነው። እዛ ጋር አሁን ስንሸጥ የነበረ ሰዓት ላይ በካሬ 73,000 ብር ነበረ በ10% ቅድመ ክፍያ። 100% ለሚከፍል በካሬ 53,000 ነበረ ኦልሞስት 67% የተሸጠ። ከዛ በኋላ ግን 30% ሲሸጥ በካሬ በ104,000 ብር ነው ሽጠን የጨረስ ነው። ይህ ማለት እዛው ቤቱ ጋር ቀድሞ የገዛ ሰው ከአንድ ቤት ላይ ከ3 እስከ 4 ሚሊዮን ብር አትርፏል ማለት ነው። ሁሌም ቀዳሚ ሲሆኑ የሚያገኙት ኦፈር አለ ማለት ነው እኛ ጋር። አንደኛው ደግሞ ማንኛውም ማህበረሰብ አፎርድ ማድረግ እንዲችል ቤት እንዲኖረው እንደዛ በመታሰብ ነው የተሰራው። ያው ካለው ልምድ አንጻርም ማለት ነው። ዲቨሎፐሩ ምንድነው ዋናው ነገር ዋጋ ነው። ዋጋችን እኛ መጀመሪያ ላይ የምናወጣበት ፕሮጀክት አዲስ ፕሮጀክት ስናወጣ ለውስን ቤቶች ብቻ በልዩ ቅናሽ ነው የምናወጣው። ያንን እድል ቀድሞ የሚጠቀም ሰው በፍሎርም ደረጃ ይመርጣል። ከዋጋም አንጻር ደግሞ በቅናሽ ዋጋ ይገዛል ማለት ነው። ከሱ በኋላ የሚገዙ ሰዎች 3-4 ሚሊዮን ብር ጨምሮ ነው የሚገዙ ማለት ነው። ይሄ ቅናሻችን ሲያልቅ ያኔ በካሬ በ54,000 ብር 100% ከፍለው ብዙ የገዙና የተጠቀሙ ሰዎች ያመሰገኑን ሰዎች አሉ ማለት ነው። ሁለተኛው ደግሞ ለአከፋፈል በጣም ምቹ ነው። አንድ ሰው ሎኬሽኑ በጣም አሪፍ ከሆነለት፣ ዋጋው ተመጣጣኝ ከሆነለት፣ አከፋፈሉ ምቹ ከሆነለት ከዚህ በላይ እንዲገዛ የሚያደርገው ምንም የለም ብዬ ነው ማስበው። መልካም። እስቲ እነዚህ ቤቶች በምን አይነት የካሬ አማራጭ ነው የቀረቡት? ዋጋቸው ስንት ነው ወደሚለው ደግሞ እንለፍ። አዲሱ ፕሮጀክታችን አሁን አፍሪካ ህብረት ፊት ለፊት የሚገኘው ሳይታችን ላይ ዋጋችን አሁን ለውስን ቤቶች ብቻ የወጣ ዲስካውንት አለ። በካሬ 104,000 ብር ነበረ። ነገር ግን አሁን ላይ በካሬ 89,000 ብር ለውስን ቤቶች ብቻ እየሸጥን ነው። እሱም ማለት ደግሞ በ10% ቅድመ ክፍያ ነው በካሬ 89,000 ብር። ከዛም በግንባታ ሂደት ነው ቀሪው የሚከፍሉ ማለት ነው። ቀጣይ ላይ 5ኛ ፍሎር ከዛ 10ኛ ፍሎር እያለ እየሰራ ነው ካምፓኒው ኔክስት ፔመንቶችን የሚጠይቀው ማለት ነው። ይህ ቀስ ብሎ ለሚከፍል ሰው ነው። 100% ከፍላለሁ ለሚል ሰው ደግሞ እስከ 25% የሚደርስ ቅናሽ አለው ማለት ነው። ይህም ማለት በካሬ 70,000 ብር ይሆናል ማለት ነው 100% ለሚከፍል ደንበኛ። ከ20% ጀምሮ እስከ 100% ለሚከፍሉ ደንበኞች ዲስካውንቶች አሉት እንደሚከፍሉ
የሚከፍሉት አማውንት ማለት ነው። ኤንድ ዜን ደግሞ ሌላው ምንድነው ባንክ አማራጭ አለን። ባንክ ለሚፈልግ ሰው 50%ቱን ከፍሎ በ2 ዓመት ከ6 ወር ውስጥ በግንባታ ሂደት ዜን ኔክስት 50%ቱን ደግሞ 5 ዓመት ከወለድ ነፃ ባንክ አለን። እሱን ማመቻቸት እንችላለን። ወይም ደግሞ ለ20 ዓመት ሁለት አይነት አማራጮች ነው ያለን። ለ20 ዓመት ደግሞ የኖረም አከራይቶም እሱንም አማራጮች ይዘን መጠናል። አከፋፈል ላይ ይህን ይመስላል የዋጋችን ሁኔታ። መልካም እንግዲህ ቀደም ብለሽ እንደነገርሽኝ ለየት ያለ የአከፋፈል ሁኔታ እንዳላችሁ ነግረሽኛል። እስኪ ስለ አከፋፈል ሁኔታውና ያሉትን የካሬ አማራጮች ደግሞ ንገሪኝ። መልካም የአከፋፈል ሁኔታችን በጣም ምቹና ተመራጭ ነው። የኛ ምን መሰለሽ ሁለት አይነት አከፋፈል አለው። የመጀመሪያው ቀስ እያለ መክፈል ለሚፈልግ ደንበኛ ከ10% ጀምሮ ይችላል። እሱም ደግሞ አሁን ለውስን ቤቶች ብቻ ያወጣ ነው ቅናሽ አለ። በካሬ 104 ሺህ ብር ነበረ፣ በ89 ሺህ ብር ነው ለውስን ቤቶች ብቻ የምንሸጠው ማለት ነው። ያም ደግሞ ከወጣለት ኮታ ኦልሞስት ለ20 ቤቶች ነው የወጣው ዲስካውንት ወደ 10 ቤት የሚሆነው ተሽጧል። ለ10 ቤት ነው የሚያገለግለው ይህ ዋጋ ማለት ነው። ስለዚህ በካሬ 89 ሺህ ብር ነው በ10% ቅድመ ክፍያ። ከፍ አድርገው ለሚከፍል ደንበኛ ደግሞ ከ20% ጀምሮ ለሚከፍል ደንበኛ እስከ 100% ዲስካውንቶች አሉ። ለምሳሌ 100% ለሚከፍል ሰው በካሬ 70 ሺህ ብር ነው። ይህም ማለት ባለ አንድ መኝታ አለን። ባለ አንድ መኝታው 81 ካሬ ነው። እሱ አጠቃላይ ዋጋው 7,500,000 ብር ነው። 7,500,000 ብር በ10% ቅድመ ክፍያ ነው። ቀሪውን ፔይመንቶችን በግንባታ ሂደት ነው የሚከፍለው ማለት ነው። እየገነባን ቀሪዎችን እያስከፈልን እንሄዳለን ማለት ነው። ሁለተኛው አከፋፈል ደግሞ ከ20% ጀምሮ ለሚከፍል ደንበኛ ዲስካውንት አለው እስከ 100% ለሚከፍል ማለት ነው። ለምሳሌ አንድ ደንበኛ 100% ቢከፍል ባለ አንድ መኝታውን 81 ካሬውን በ5.2 ሚሊዮን ብር መግዛት ይችላል ማለት ነው። ሶ ወደ 2,400,000 ብር አካባቢ ዲስካውንት አለው ማለት ነው። ባለ 3 መኝታው ላይ ስንሄድ 168 እና 182 ካሬ አማራጮች አሉት። 168 ካሬው አጠቃላይ ክፍያው 15 ሚሊዮን ብር ነው። ቅድመ ክፍያው 1.5 ሚሊዮን ብር ነው። 100% የሚከፍል ከሆነ አንድ ደንበኛ አጠቃላይ ክፍያው 11 ሚሊዮን ብር ይሆናል ማለት ነው። ወደ 4 ሚሊዮን ብር የሚደርስ ቅናሽ አለው ማለት ነው። ሶ 100% ለሚከፍል ደንበኛ እስከ 4 ሚሊዮን ብር የሚደርስ ቅናሽ አለው 3 ቤድሩም ላይ ማለት ነው። ሌላው ባንክ አማራጭ አለው። ባንክ ለሚፈልግ ሰው 50% እናመቻቻለን። 50%ቱን በ2 ዓመት ከ6 ወር ከፍሎ ቀሪውን 50% ሁለት አይነት የባንክ አማራጮች አሉን። አንደኛው 5 ዓመት ከወለድ ነፃ ሲሆን ሁለተኛው ደግሞ ለ20 ዓመት በአነስተኛ ወለድ ሬት መክፈል ይችላል ማለት ነው። ሶ 50%ቱን ከባንክ ጋር እናመቻችለታለን ማለት ነው። ስለዚህ እነዚህ ሁለት የክፍያ አማራጮች አሉን አፓርትመንቱ ላይ ማለት ነው። የንግድ ሱቃችን ላይ ደግሞ ከ20 ካሬ ጀምሮ የንግድ ሱቆች አሉን። ቅድመ ክፍያ ከ750 ሺህ ብር ጀምሮ የንግድ ሱቅ ባለቤት መሆን ይችላሉ ማለት ነው። ሶ እዛው አፓርትመንት ውስጥ እየኖሩም የሱቅ ባለቤት መሆን ይችላሉ በተጨማሪ ማለት ነው። ሶ ለሱቅ ደግሞ በጣም አሪፍ ነው። እዛ አካባቢ ስፔር ፓርት የተለመደ አካባቢ ነው። ያው ሴንተር ነው። ሎኬሽኑም ደግሞ ለተለያዩ ነገሮች ይሆናል ቦታው ማለት ነው። መልካም። እስቲ በምናቤ እንደሰለው አድርገሽ ይሄ ቤት ዲዛይኑ ምን ይመስላል፣ ስንት ክፍሎች አሉት፣ ወይም ደግሞ ተጨማሪ ሀሳቦችን እስቲ ስለ ዲዛይኑ ንገሪ። ኮንሰልታንቱ ስለሺ ኮንሰልታንት ይባላል። በምስራቅ አፍሪካ ሀገራት በጣም የታወቀ ነው። በጣም በአሪፍ ዲዛይን ነው የሰራቸው ቤቶቹን። ከባለ አንድ መኝታ ስንጀምር 81 ካሬው የራሱ የሆነ የሰራተኛ ክፍል አለው። የሚገርምሽ ላውንደሪ ስፔስ አለው። ኢቭን የሰራተኛ ክፍል ባለ አንድ መኝታ ላይ አልተለመደም እዚህ ሀገርና ኪችኖቹም ክሎዝድ ኪችኖች ናቸው። ባለ አንድ መኝታ ጀምሮ የሰራተኛ ክፍል አለው። ባለ ሁለቱም በተመሳሳይ እነዚህን ያሟላ ነው። ባልከን ያለው ናቹራል ቬንቲሌሽን አለው። ብርሃን ያላቸው ቤቶች በሁሉም አቅጣጫ ማለት ነው። ሶ በጣም በአሪፍ ሁኔታ ነው የተሰራው። መልካም እንግዲህ ጥሩ የሆነ ቆይታ ነበረን። ስለ እያንዳንዱ ቤቶች በቂ የሆነ ማብራሪያ ነው የሰጠሽኝ። በስተመጨረሻ ማለት የምትፈልጊው ነገር ካለ ድሉ ልስጥሽ። እዚህ ቤቶች መግዛት ለሚፈልጉ ሰዎች ደግሞ በየትኞቹ አድራሻ ማግኘት ይችላሉ እናንተ? መልካም ውጭ ሀገር ለሚገኙ ክላይንቶች በዲኤችኤል እዚሁ ሳይቱን አሳይተናቸው በዋትሳፕ ደውለው ማግኘት ይችላሉ ከስር በምናስቀምጠው ስልክ ቁጥር፣ ወይም ደግሞ ተወካይ ካላቸው በተወካይ በኩል መጨረስ ይችላሉ። እዚህ ሀገር ውስጥ ያላችሁ ሰዎችም ደግሞ ቢሮአችን ቀጥታ በመምጣት ከስር ባለው ስልክ ቁጥር በመደወል ሳይትም ኦፊስም ማየትና የዚህ እድል ተጠቃሚ መሆን ይችላሉ ማለት ነው። እሺ፣ ስለነበረን ጊዜ በጣም አድርጌ አመሰግናለሁ። እሺ፣ አመሰግናለሁ።